ለምሳሌ አሁን ቢዝነስ ሚቲንግ ማድረግ ኖሮብህ ገርል ፍሬንድ እንገናኝ ብለህ ስትልክ ኢትስ ዩር ጆብ ቱ ኮንቪንስ ሄር እዛ ቢዝነስ ሚቲንጉ ላይ መገኘት እንዳለብን ለዛ ቢዝነስ ሚቲንግ ትልቅ ቫልዩ እንዳለ ልታሳምናት የሚገባው አንተ ነህ። ሴልስ ልትሰራ የሚገባው አንተ ነህ። ግን ቢዝነስ ሚቲንጉን ትተው ወደ እሷ ጋር የምትሄድ ከሆነ it's not her, it's you። እሷ በጠይቋት ኖርማል ነው። እሷ በጠይቋ ምክንያቱም አንተ ነህ እዛ ቦታ ላይ መገኘትን ቫልዩ እንዲኖረው የምታደርገው አንተና አንተ ነህ። አንተና አንተ ያንን ነገር ካላረክ እሷም ብሌም ልታረጋት አትችልም። እሷም እኮ የምትፈልገውን ነገር ነው የጠየቀች አይደለም። አንተ በህይወት የምትፈልገው ነገርን ቫልዩ መስጠት አለ። አሁን ለምሳሌ ሪሌሽንሽፕ ላይ ነክ የሆነ ሚቲንግ አለ፣ እዚህ ጋር ቢዝነስ ሚቲንግ አለ። እሷን እንገናኝ ልትል ትችላለች። እሷን በዛ ሰዓት ላይ ለምን ማግኘት እንደሌለብን ሴል አውት ልታረግ የምትገባ አንተ ነው። እሷ ግን ከሸጠችክ ቢዝነስ ሚቲንጉን ካንሰል አድርገው ቢዝነሱን ካንሰል አድርገ እሷ ከሸጠች ዮርናት ኢንተርፕረነር። ያው ኢንተርፕረነር መሆን ማለት ምንድነው? አንደኛ አለ ምንድነው በፕሮሰስ ውስጥ የሚያጋጥሙ ችግሮች ለአንተ መሸጥ ነው። እነዛን ችግሮች ማለፍ ነው። ፓርት ኦፍ ችግሩ ምንድነው? ለምሳሌ ቤተሰብ ሊሆን ይችላል። ቤተሰቡ ልታሳመን የሚገባው አንተ ነህ። አንዳንድ ቤተሰብ አሁን ምንድነው ተቀጥረ እንድትሰራ ሊፈልግ ይችላል። ተቀጥረ መስራቱ የስ ዛሬ ላይ ፋይናንሻሊ ስቴብል እንድትሆን ያደርጋል። ሪስክ ሌቭሉ ያን ያህል አይደለም፣ ግን ቤተሰብ ልታሳመን የሚገባው አንተ ነህ። ያ ዛሬ ላይ እንደዚህ አንተ ልትሸጣቸው ይገባል። ሴም ቲንግስ ሪሌሽንሺፕ ላይም ተመሳሳይ የሚሆኑበት ምክንያት እንደዛ ነው። እኔ የነገ ህይወቴን ነገ ማሳካት የምፈልገውን ህይወት ለገርል ፍሬንዴ መሸጥ ካልቻልኩ ኢንተርፕረነር መሆንም ማልችል ሰው ነኝ ማለት ነው። አንድ ሰው ህልምን መሸጥ ካልቻልክ እኮ በቃ ኮምፕሊትሊ ኢንተርፕረነር አይደለም ሰው መሆን አትችልም። ነገ የምታስበውን ህይወት እኮ መሸጥ የምችለው አንተ ነህ። ነገ ሰክሰስፉል ቢዝነስ ፐርሰን ሆናለሁ ብለህ የምታስብ ሰው መደገራችን ላይ በህይወታችን ውስጥ ቀላል ውስጥ ምን እንደሆነ ታውቃለህ? የሚወዱንን ሰዎች ማሳመን በጣም ቀላል። ሊያምኑን ስለሚፈልጉ their primary goal is ሊያምኑን ነው የሚፈልጉት። እነዛን ሰዎች ማሳመን ካልቻልክ፣ እነዛን ሰዎች ያንተን ፐርፐዝ የህይወት ፐርፐዝን ሴል አውት አድርገህ ማሳመን ካልቻልክ then forget። ቅድም እንዳልኩ ነው ህይወት it's a sales ነች። እዛ ክላይንት ሚቲንግ ላይ ከብተህ እኮ የሆነ ሰርቪስ ነው ፕሮቫይድ የምታደርግላቸው አይደል? XYZ ፕሮዳክትን ብሸጥላቸው ስቲል ሰርቪስ ነው። ለእነሱ መሸጥ ካልቻልክ እንዴት? ለሚወድ ሰው ማሳመን ካልቻልክ፣ ለሚወድ ሰው ያንተን ህልም መሸጥ ካልቻልክ ለሁሉም ትሸጣለህ ማለት አይደለም፣ ግን you need to have a firm stand ይኖራል። አንዳንዴ የማይታያቸው ሰዎች አሉ። but as long as you believe on your dreams, for me ሁሌ የማደርገው ነገር ዛሬ ያለውበት ነገር ምንም አይመስልም። it's part of the process ብዬ ስለማስብ ማለት ነው። የሚያስፈራኝ ነገ ዛሬ የማደርገው ነገር የነገነቴን የማሳምርልኝ ከሆነ ፈራ። ዛሬ ግን ለምሳሌ ተርቤ ቡ it's completely fine። ነገ ግን አለመራቤን እርግጠኛ መሆን አለብኝ። ዛሬ የምትራበው ነገ አለመራብ መሆኑን ልታውቅ ይገባል። አዲስ አበባ ላይ እኔ ቢዝነስ ፌል ሲያደርግ ብዙ ሰው they give up, right? ብዙ ሰው ዘግቶ ነው የሚወጣ። I didn't close my business። በነገራችን ላይ አሁንም ስቲል ያለው የአዲስ አበባ ቢዝነስ ዱባይ ያሳድገኛል ብዬ ከማስበው በላይ የሚሄደው እሱ ነው። ኢቨን አሁን በጀት ራሱ ትልቅ የበጀት ያለው ትረሱ ሰው እንዴት ኢትዮጵያ ላይ ታስባለት ይለኛል። አሁን አትገባ። ምክንያቱም ዛሬ የወደኩበት ለእኔ ትምህርት ነው፣ አስተምሮ ነው። አምቢሽን እኮ የሌለው ሰው የለም። አምቢሽን የሌለው ሰው ልጅነቱ ምን እንደሆነ ታውቃለህ? ያንን አምቢሽን ፍሩትፉል ማድረግና ለማድረግ ላይ ኤክስኪዩት ማድረግ ላይ እነዛ ቦትልኔኮች ማራገፍ። ምክንያቱም በተለይ ደግሞ እቺ የብቸኝነቷ ጊዜ ትክክለኛው ራይት ማይንድ ሴት ከሌለህ በጣም ከባድ ነው። ቅድም የነገርኩህን በእኔ I have a vivid memory እዛች ስቴጅ ላይ መስራት ትፈልጋለህ። like that's so cute እንዴት ልትሰራ ነው የወጣኸው ምናምን ነገር አሪፍ ነው በቃ እየተፍጨረጨረ ነው እሱ እየሞከረ ነው ምናምን እና
ኦልሞስት ኦልሞስት ቀልድ ነው። ሰው እያፌዘ ነው ያን ነገር የሚያወራው። አይ ኖ ወደፊት እንዴት ሊሄድ እንደሚችል ግን እዛች ሞመንት ላይ ግን ምን ላሳይቼ ፕሩቭ ላድርጋቸው ነው። ሶሻል ሚዲያ ላይ ኮንቴንት እየሰራው ነው ምናምን አይታይም ቪዲዮ ምንም የለኝም እጄ ላይ ፕሩቭ የማደርገው ግን ዩር ሳክሪፋይሲንግ የሆኑ አይነት ሪሌሽንሽፖችን የሆነ አይነት ጓደኞችን የሆነ አይነት ዝምድናዎችን የስጋ ዘመድ እንኳን ስራ ላይ ፎከስ አድርጎ ለመስራት ምንም ልታስረዳበት የምትችለው ነገር የለም። ዋይ ዩር ዱዊንግ ዳት ቢዚ ነኝ እንገናኝ እዚህ ቦታ እንሂድ አልችልም ዛሬ ማታ ምን ታደርጋለህ? እሰራለሁ። ምንድነው የምትሰራው? እስኪ መጥቼ ሊሆ ምናምን የሚሰራ ነገር ግን አም ለርኒንግ እየተማርኩ ነው። አንድ የቲቪ ቪዲዮ ማየት ነገ አድ የምታደርግ ነገር ትኖራለች እና ይሄ ድሪሞቻችንን ጌት ኪፕ ከእኛ ራሳችን እንደዚህ አቅፈን ፕሮቴክት ካላደረግናቸው ኤቭሪዋን ቀስት ይወረውራል ለማፍረስ። ያ ቀደብረ ሰው ደግሞ ሊሆን ይችላል እሱ። በነገራችን ላይ ከባዱ ነገር ምን እንደሆነ ታውቃለህ? ነገ የምትኖረውን ህይወት ለማሳካት ይሄ ምንድነው በዳዴም ስትሄድ የሚጎትት ሰው አለ። በነገራችን ላይ እነዛ የሚጎትት ሰዎች አንተ መጎተት መጣል ፈልገዋል። በዛ ሰዓት ላይ በዛ ሞመንት ላይ እነሱ ሊያዩ የሚችሉት በዛ ሰዓት ያለህበት ሁኔታ ይሄ እኮ የቀየረ አይደለም ወይ ምንም ለውጥ አንተ ጋር ግን ያለው ነገር ሌላ ነው። አንተ የምታየው ነገ ነው፣ እነሱ የሚያዩት ዛሬ ነው። አንተም ልታደርግ የሚገባህ አንድና አንድ በተቻለ መጠን ነገህን እንዲያዩ ማለት ነው። ማየት የማይችሉ ሰዎች ግን ከሆነም የኔት ከደሙፍ ፎር ሚ በነገራችን ላይ ሪሌሽንሽፕን ከት የሚያደርግ ጓደኛ ምናምን if I don't see you understanding my struggle, I don't see you adding a value to myself, I don't cut off ማድረግ ለኔ በጣም ቀላል ነገር ስለምጠላ እኮ አይደለም ለምንም ነገር አይደለም። I don't want you to be the reason ከተቻለ ነገር ነገ የምሄድበትን ነገር ላሳየህ እችላለሁ፣ እሞክራለሁ። ያንን ማየት የማትችልና የዛሬን ስትራግሌን የምታይ ከሆነ the only things ምንድነው ጎስት ነው ላልክ ምን ትጠላለህ ብትለኝ ዛሬ ላይ ፌል ስለማረግባቸው ስለወደቅኩባቸው ፌል ስላረግኩባቸው ነገሮች ሰዎች እንዲያወሩ አሁን ስለ አዲስ አበባ ቢዝነስ እኔ አትክፈት ብዬ ነግሬ ምናምን ይላል። ከዛ እንደዛ ሲል አይ it's part of the process ሞደቅ ደግሞ ያለ ነው እኔ አሁን የምሰራበት ብለህ ትነግረዋለህ። የነግሬ ነበር ይዛል ትነግረዋለህ። ከዛ ምን ይሆናል የሚቀጥለው ወሬ ላይ ስለ አዲስ አበባ ምንም ነገር ፒቻ ታደርግለት የሚይዘው ሊነግርህ የሚችለው ምንድን ነው? ሴም ቲንግ ብሬንህን እንትን ሊያደርገው ፌል ሊያደርገው የሚችለው በኔጌቲቭ ነገሮች ናቸው። ብዙ ጊዜ ደግሞ ያው የፈለገ ጠንካራም ብትሆን ኔጌቲቭ ተውቶችና ኔጌቲቭ አስተሳሰቦችን የምትሰማ ከሆነ ኢንፍሉዌንስ ትደረጋለህ፣ ይገባል ወደ ውስጥ መግባት አይቀርም። በተቻለ መጠን እነዛ ሰዎች እንደዛ እንዳያደርጉ ትሞክራለህ። ሳይሆኑ ሲቀር ግን ዩኒቱ ሽሽለት ከዛም ደግሞ ፑሽ አድርገው ይመጡ ከሆነ ደግሞ ዩኒቱ ጎስ አሁን እኔ ነግሬ ነበር አትክፈት ምናምን የሚሉኝ ሰዎች ትላልቅ ሰዎች ናቸው። ግን for me it's just complete ምክንያቱም እኔ ከማረጋቸው ሁሉም ነገሮች ላይ ትምህርት ወስዳለሁ ብዬ አስባለሁ። አሁን አዲስ አበባ ላይ ፌል አድርጌያለሁ አይደል? ምን አስተምሮሃል ብለህ ብትነግረኝ ትልቅ ነገር አስተምሮኛል። በጣም ትልቅ ነገር አስተምሮኛል። ከማንም ሰው ልማረው የማልችለውን በጣም ትልቅ ነገር አስተምሮኛል። ለእኔ አሁን አዲስ አበባ ላይ ገብቼ ስራ ለመስራት ውጤታማ ለመሆን ምን እንደሚያስፈልገኝ አውቃለሁ። ያችን ክፍተት መጀመሪያ የነበረችዋን ክፍተት ዘግጃታለሁ። በ2 ሚሊዮን ኪሳራ የተማርከው ትምህርት ግን 20 ሚሊዮን ኪሳራ 20 ሚሊዮን ኖ ቶታሊ ኦልሞስት ወደ ኮርፖሬሽኑ ጋር ምናምን ነገር ስታስበው ወደ 70-80 ሚሊዮን ይደርሳል። ብዙ ብር ነው። but it's completely fine for በቃ that is part of the process። ግን የሆነ ሰው ጋር ቁጭ ብዬ ሳውራ ልማር የማልችለውን ትምህርት ነው ያስተማረኝ። ገባ? ያ ፋይናንሻሊ ተመትቻለሁ፣ ብዙ ነገር ጎትቷለሁ ብትለኝ በጣም ጎትቶኛል። ግን በኋላ ላይ ልመነዝረው የምችለውን እውቀት ግን ወስጄበታለሁ። ምንም ብር ከፍለህ ልታገኘው ፕራይስለስ ነው። በቃ ነገ ካፒታላይዝ ላደርገው የምችለውን አንድ ነገር አለች። ኢንተርፕረነር ብለህ ስታስብ ዩራን ቢዝነስ ብለህ ስታስብ ከድሮ ጀምሮ ሁላችንም የምናስበው ካሽ ሊኪድ እንደሆኑ ነው የምናውቀው። ካሽ ሊኪድ እንደሆነ ነው የምናውቀው። ካሽ ሊኪድን ዲፋይን አድርገው ካሽ ሊኪድ ማለት ሁሉም ሰው አካውንት ውስጥ ብር ያለ ነው ይመስል ኢንተርፕረነር ሆነ ስታስብ ድሮ የሚመስልን ማለት ነው። ኢቭን ኖርማል ነጋዴውን ስታስቡ ብር አለው ብጠይቀው ይሰጥሃለሁ ተብሎ ያበድርሃል። ጎበዝ
እንደ ኢንተርፕረነር ድሃ አይልም። ምክንያቱም ይሄ የሚሆንበት ምክንያት ልንገር። ለምሳሌ ዛሬ 2 ሚሊዮን ይገባላል፣ 3 ሚሊዮን ቀዳዶች አሉ። ነገ በደንብ ሰርተ 100 ሚሊዮን ይገባላል፣ 100 ሚሊዮን ይገባላል። ወደ 1 ሚሊዮን ቀዳዶች አሉ። እስኬል ከፍ እያለ በሄደ ቁጥር የሚከፈቱት ቀዳዶች ብዛታቸው ብዛት አለ። ያ ማለት ምንድን ነው? ለምሳሌ ዛሬ ላይ ራን የምታደርገው የኢንተርፕረነሪያል ቢዝነስ በሚሊዮን ደረጃ ጀነሬት የሚያደርግ ሊሆን ይችላል። ኦኬ እነሱ ወደ 10 ሚሊዮን ችግር ይዞ ይመጣል። 100 ሚሊዮን ሲሆን ኢምቢሊየን ችግር ይዞ ይመጣል። አብሮ እያደገ ነው የሚመጣው። the only things what you need to do is you need to mold your mind. okay ስኬል አፕ እያደረግህ በሄድክ ቁጥር ፌስ የምታደርጋቸው ቻሌንጆችም እጥፍ እየሆኑ ነው የሚሄደው። ፋይናንሻልም ኦፕሬሽናልም በሁሉም መንገድ ስናየው ማለት ነው። you will not have a peaceful life unless if you want to have a peaceful life አንድ ነገር ነው ማድረግ ያለብን፣ building a system. so you need to make sure that አንድ ኢንተርፕረነር ዛሬ ላይ የሆነ ስራ ሲሰራ የዛሬ 40 ዓመት ላይ የዛሬ 40 ዓመት ላይ እሱ ሳይኖር ኦፕሬት ሊያደርግ የሚችል ሲስተም ቢልድ ማድረግ